የሴቶች ፍላጎት ምንድነው? እስቲ ይችላል አንተ በማቴሪያል አደልላት መኪናን በሰጣት መኪናውን ነዳችሁ ዘን አንተን ነው የምትፈልገው። መኪና ውስጥ ወርቁም ውስጥ አንተን ነው የምትፈልገው። አሁን አንዳንድ ሰው ይላል እንዴ መኪና ገዛውላት፣ ቤት አለች፣ ቤት ቀየርኩላት፣ እንዴ ምን ሊሆንላት ይላል። ራስን ስጣት፣ ራስን መስጠት አለ። ጊቭ ሄር አቴንሽን፣ አዳምጣት፣ ተቻርጋት። ዝም ብለህ ማታ ወንድ ስትሆን ቤት ስትገባ ያኔ ስጀነጅን በቃ ከሷ መላቀቅ አትፈልግም። ቤት ስትገባ ግን አሁን በዚህ እጅ ቲክቶክ አለ፣ በዚህ እጅ ሪሞት አለ፣ የወንድ ባህሪ። ስለዚህ ልክ ናታ። ቀልብህም ለልጆች ነው። በቃ ቦታ ስጣት። ሴት ልጅ ካንተ ይሄን ነው ትፈልገው። አንተነትን ስጣት። አንተን ነው ፈልጋ የመጣችሁ። ያልገዛህለት የወርቅ አይነት የለም እኮ ወርቁ አይደለም። በቃ ወርቁን ራሱ የፈለገችው ለመታየትና ለአቴንሽን ነው። ለማን ነው መዘነጠው? ለአንተ እኮ ነው። ሚስቴ ታምሪያለሽ በላታ። ድሮ እንደምታምር ነገራት ካገባሃት በኋላ ሚውት ላይ አታርጋት። በጣም ሴቶች ደግሞ እድሜያቸው እየጨመረ በሄደ ቁጥር ስፒሪቹዋል ያወይ ካላደረጉ የሆነ የባላቸው አቴንሽን ወደ ወጣት ሴቶች የሚሄድ ይመስላቸዋል። እንዳይሄድ ማድረግም የሷ የቤት ስራ ነው። የሷ የቤት ስራ ነው። እስቲ የሷን የቤት ስራ ደግሞ ዛሬ ለማጣላት የማታረገው ነገር ሉክ ማይ ብራዘር፣ ምን መሰለ ወንድ ልጅ ካገባ በኋላ የዝናብ መጥረጊያ ነው። ቦሌ የዘነበ ዝናብ ፒያሳ የለም። በቃ ቢዚ ነው። አሁን ፈጣሪ አቴንሽኑን እንዲህ ሁለት አድርጎ እሱ ቤቱን ማኖር ፎከሱ ምን መሰለ ለቤቱ እየለፋ መሆኑን ነው የሚያውቀው። የሰውነት አቴንሽኑን ይረሳና እንትኑን አተውት አይደለም። ለምሳሌ ወይ ስብሰባው ያለው ይላል፣ ወይ ደክሞኛል ይላል። ቤት ሲገባ ይሄ የቢሮ አናቱ የነወዘውን እኔ ራሴ ደክሞኛል በእናትሽ ተይኝ ይላል። ከዛ ይጀምረዋል። እሷ ስለሱ መናደዱን በምን ታውቃለች? መላክ አይደለችም። አብራው አልተሰበሰበችም። እዚህ ውስጥ የለችበትም። እነሱ አይረሱ፣ ነፍሴ አይረሱ። ሴቶቹ እነሱ አይረሱ። እነሱ ትናንትና ያልካቸውን ቃል ዛሬም ይፈልጋሉ። ወንድ ልጅ አገባ ማለት ተነፈሰ። በቃ ከዚህ በኋላ ስራዬ ነው እንጂ ነው ቻው በቃ ምን አይነት ቤት ልጆቼ ምናምን እንትኑ ላይ ያተኩራል። ይሄ ማቴሪያል ነገሩ ላይ እንትኑ ላይ ስትራቴጂው ላይ ማድረጉ ላይ ማኖሩ ላይ ፕሊስ ወንዶች አትሸወዱ። ልክ ቤት ስትገባ እንዴት ዋላችሁ ምናምን ብለህ ባይመችም ሚስትን አቀፍ አድርገህ እንዴት ነሽ አድርገህ መታ አድርገህ ለፍ። በቃ አድርገህ መታ ሚስትን ተፈቅዶላት መታ አድርገህ ለፍ። ዝም ብለህ እንዴት ዋላችሁ እያልክ እንትንህን እየፈታ ጣል አድርገህ አትሄድ። ምክንያቱም ለምንድን ነው ሰው ነው የፈለገችው ሰው በቃ። ሌሎች ደግሞ እህቶች ደግሞ በተለይ ሚስቶች በተለይ አዲስ ትዳር ውስጥ ያላችሁ ፕሊስ በደንብ አዳምጡኝ። ባሎቻችሁ ከውጪ ሲመጣ አትልከፉት። በቃ ልክ ሲገባ አትልከፈው። ምን ማለት ነው? አታውቅማ። አትልከፉት ኢን ኤሴንስ ትላከፋላችሁ ማለት አይደለም። ለምሳሌ ስልክ ትደውልለታለች አላነሳም፣ ኦር ሳይለንት ላይ ነው፣ ኦር ስብሰባ ላይ ነው፣ ወይ ረስቶታል፣ ወይ መኪና ላይ ሰክቷል። የወንድ ባህሪ ነው። ይሄዳል። ቤት ሲደርስ ገና በሩን ስከፍት ምን ሆነ ነው ስልክ ማታነሳው? ዶንት ሴይ ዲስ ፕሊዝ። እኔ ራሴ ደክሞኛል፣ አናቴ ዞሯል፣ በእናትሽ ተይኝ፣ በቃ ያንቺን ጭቅጭቅ ይላል። እቺ ቀላል ፎርሙላ አለች። ልክ ቤት ሲገባ ማሬ ደህና ነህ ደክሞሃል አይደል? ቦርሳ ብትቀበለው፣ ሀግ ብትሰጠው፣ ስሜቷን ገድባው ብታወጣ ጊልቲ ይሰማዋል። ልክ ስልኩን ሲያነሳ ወይኔ ማሬ ደውለሽ ነበር እንዴ? አምሶ ሶሪ አናቴ ዞሮ እኮ ነው። ይሄ ይሻላችኋል ወይስ ድሮስ አንተ የኔን ስልክ ማንሳት ከተወክ ቆይተሃል? ሌላ ሴት አጋያየ ነው ማለት በቃ ትክክለኛ ያልሆነ ኔጌቲቭ ኢነርጂ ይመጣል። ከዛ በኋላ ሰላማዊው ትዳር እና እንዴት እንደሆነልሽ ትፈልጊያለሽ። ከባድ ነገር ትዳርን አያፈርስም። ወደፊትም ማወቅ ከባድ ነገር ትዳርን አያፈርስም። ለምሳሌ ቤት ቢቃጠል ትዳር አይፈርስም። ስልክ አለማንሳት ግን ትዳርን ያፈርሳል። ተራ ነገር